አያርገውና ቲክቶክ አካውንታችሁ ብትጠለፍ ወይም ሀክ ቢደረግ ለማስመለስ ቲክቶክ አካውንታችሁ የተከፈተበትን ቀን እንደሚጠይቅ ታውቃላችሁ። በነገራችን ላይ አሌክስ የራሱን አካውንት ማስመለስ ያልቻለው በዚህ እና ብቻ ምናልባት እናንተ ቲክቶክ አካውንታችሁ በሆነ ሚስ ቢሰረቅባ መጀመሪያ ጊዜ የከፈታችሁበትን አመትና ወር ማወቅ አለባችሁ። ካላወቃችሁ አካውንታችሁን የማስመለስ ፕሮባቢሊቲያችሁ በጣም ዝቅ ያለ ነው። ስለዚህ ዛሬ በዚህ ቪዲዮ ቲክቶክ አካውንታችሁ ብትጠለፍ ለማስመለስ ምን አይነት መረጃዎችን ቀድማችሁ መያዝ እንዳለባችሁ አሳያችኋለሁ። ሌላው ደግሞ አሁን ሀከሮች ወይም ጠላፊዎች የትኛውንም አካውንት ለመጥለፍ የአካውንቱን ፓስወርድ እና ኢሜይል አያስፈልጋቸውም። አዎ በትክክል ሰምታችኋል። ኢሜይል እና ፓስወርድ አይፈልጉም። እና በምንድን ነው ካላችሁ እሱንም በዚህ ቪዲዮ በዲቴል እናያለን። ከዛ በፊት ግን በዚህ ዩቲዩብ ቻናል ላይ የሚለቃቸው ቪዲዮዎች ስለሚጠቅማችሁ ይህን ቻናል ሰብስክራይብ አድርጋችሁ ጀምሩ። መጀመሪያ ላይ የምናየው አካውንታችሁ እንዴት እንደምትጠለፍና ምን አይነት ዘዴ ተጠቅመው ነው አካውንታችሁ ሀክ ሊያደርጉ የሚችሉት የሚለውን እናያለን። በነገራችን ላይ ሀክ ማድረግ ትልቅ የጭንቅላት ጨዋታ ነው። ለምሳሌ አንድ ሀከር ሀክ ለማድረግ ያሰበውን ሰውዬ በጭንቅላት ጨዋታ ማሸነፍ ካልቻለ አካውንቱን ሊጠልፈው አይችልም። ነገር ግን ሀክ ማድረግ የለመዱ ሰዎች አብዛኛውን ጊዜ ከኖርማል ሰዎች በጭንቅላት ጨዋታ ይበልጣሉ። ስለዚህ በጭንቅላት ጨዋታ በለጡን ማለት ኦልሬዲ አካውንታችን የመጠለፍ እድል ከፍ ያለ ነው። ይህን ሜሴጅ ተመልከቱ። በዚህ 24 ሰዓት ውስጥ በዚህ ሊንክ ገብታችሁ ይሄ ቲክቶክ አካውንት የናንተ መሆኑን አረጋግጡ ወይም ኮንፍርም አድርጉ። ካላረጋችሁ ይሄ ቲክቶክ አካውንት የናንተ አይደለም ማለት ነውና በዚህ 24 ሰዓት ውስጥ አካውንቱን ለማጥፋት እንገደዳለን። ደግሞ ማንም እንደዚህ አይነት ሜሴጅ ቢያይ ይፈራል። ኢማጂን ብዙ አመት የለፋችሁበትን አካውንት በ24 ሰዓት ታጣላችሁ ስትባሉ። ግን አንድ ልብ ማለት ያለባችሁ ነገር ሁሉም እንደዚህ አይነት ሜሴጅ የሀከሮች ነው እያልኳችሁ አይደለም። ከቲክቶክ ልመጣም ስለምችል እና እንዴት ሊለየው እችላለሁ ካላችሁ ቪዲዮን እስከ መጨረሻ ተከታተሉት። እንዴት በቀላሉ መለየት እንደምችሉ አሳያችኋለሁ። ከፌክ ሜሴጅ አንድ ልጨምርና ቀጥታ ወደ ዝርዝር ጉዳዮች ጋር እንሄዳለን። ይህኛውንም ተመልከቱ። ማን እንደሆነ በእናንተ አካውንት ሎጊን አርጓል። ከመጠለፋችሁ በፊት ይህን ሊንክ ተጭናችሁ ገብታችሁ አካውንታችሁን አድኑ። ስለዚህ እናንተም ብዙ አመት የለፋችሁበት አካውንት እንዲጠፋ ስለማትፈልጉ ቶሎ ብላችሁ ሊንኩን ተጭናችሁ በራሳችሁ አካውንት ኢሜይል ወይም ስልክ ቁጥራችሁን እና ፓስወርዳችሁን አስገብታችሁ ሎጊን ታረጋላችሁ። አሁን ችግር ሊፈጠር ነው። ይሄ ሊንክ ፌክ ወይም ከቲክቶክ ካልተላከ ኦልሬዲ የአካውንታችሁን ፓስወርድ እና ኢሜይል በራሳችሁ እጅ ለሀከሩ አስረከባችሁ ማለት ነው። እና ይሄ ሜሴጅ ፌክ ወይም ፌክ አለመሆኑን እንዴት ሊለየው ይችላል ካላችሁ ይህን ለመለየት መጀመሪያ ሊንኩን ኮፒ አድርጉ። ከዛ አማራጭ አንድ ወደ ቻት ጂፒቲ ጋር ሂዳችሁ ልክ እንደዚህ ከጻፋችሁ በኋላ ሊንኩን ፔስት አድርጋችሁ ጠይቁ። እዚህ ጋር ቻት ጂፒቲ ልክ መሆኑንና አለመሆኑን ያረጋግጥልናል ማለት ነው። ሁለተኛ አማራጭ ጉግል ላይ ሂዳችሁ ከነዚህ አንዱን ጽፋችሁ ሰርች አድርጉ። ለምሳሌ በዚህኛው ላሳያችሁ። እንደዚህ ብላችሁ ጉግል ላይ ሰርች አድርጉና ከዛ በኋላ ቅድም ኮፒ ያደረጋችሁትን ሊንክ እዚህ ጋር ፔስት አድርጉ። በዚህ ወይ ማረጋገጥ ይቻላል። ሁለተኛ አካውንታችሁ ብትጠለፍ ራሱ እነዚህን መረጃዎችን ቀድማችሁ መስገባችሁ በመያዝ አካውንታችሁን በቀላሉ ማስመለስ ትችላላችሁ። እና ቲክቶክ አካውንታችሁ ብትጠለፍ ወይም ቢጠፋ መጀመሪያ ላይ ቲክቶክ የሚጠይቃችሁ ዋት ኢዝ ዩር ዩዘር ኔም የሚለውን ነው። ስለዚህ ከነዚህ መረጃዎች ውስጥ አንደኛው ዩዘር ኔማችሁ፣ ሁለተኛ ላይ የምትጠየቁት ኢሜይላችሁ ወይም ፎን ነምበር ሊንክ ቱ ደ አካውንት ይላል። አራተኛ ጥያቄ ለመጨረሻ ጊዜ ሎጊን ያደረጋችሁት መቼ ነው? አራተኛ ላይ የምትጠየቁት የቲክቶክ አካውንታችሁን ፕሮፋይል ስክሪንሻት ይላል። ስለዚህ አሁኑኑ የቲክቶክ አካውንታችሁን ፕሮፋይል ስክሪንሻት አድርጋችሁ እሱንም አንድ ቦታ ላይ ማስቀመጥ አለባችሁ። የመጨረሻውና ከባዱ አካውንታችሁ መቼ ተከፈተ የሚለው።
ይህን ለማወቅ ቲክታካችሁን ከከፈታችሁት ኢሜል ውስጥ ገብታችሁ ሶሻል የሚለውን መርጣችሁ ዌልካም ቱ ቲክታክ የሚለውን እስክታገኙ ድረስ ወደ ታች ስክሮል አድርጉ። ከዛ ስታገኙ ያ ጊዜ ነው እናንተ ቲክታክ አካውንታችሁን የከፈታችሁበት ታይም።